ለሰው ምን ያህል መሬት ነው የሚያስፈልገው? ምን ያህል ልብስ፣ ምን ያህል ጫማ፣ ምን ያህል ቤት፣ ምን ያህል መኪና፣ በጠቅላላው ለሰው ምን ያህል ገንዘብ ነው የሚያስፈልገው? የአንድ ሩሲያዊ ገበሬ ታሪክ ልንገራችሁ። ሆም ይባላል። ሆም በህይወት ውስጥ የሚያጋጥሙት ችግሮች በሙሉ መፍትሄ የሚያገኙት ብዙ መሬትና ብዙ ሀብት ሲኖረው እንደሆነ ያስባል። ይህንንም ፍላጎቱን ለማሟላት እድሜ ልኩን ከቦታ ወደ ቦታ በመንከራተት ብዙ መሬት፣ ብዙ ሀብት፣ ብዙ ንብረት የሚያገኝበትን መንገድ ሲፈልግ ኖሯል። በመጨረሻም ወደ አንዲት መንደር ይደርሳል። እዛ መንደር ውስጥ በጣም የተሻለ የመሬት ባለቤት የሚያደርገውን አማራጭ ያቀርቡለታል። ይህንን የመሬት ፍላጎቱን ተገንዝበው አንድ ያልተለመደ ስምምነት ይሰጣሉ። ስምምነቱ ምንድነው? በ1000 ሩብል ከፀሐይ መውጫ እስከ ፀሐይ መጥለቂያው ድረስ ከጠዋት አንስቶ እስከ ማታ ድረስ ማለት ነው በእግሩ አካሎ ሄዶ ዞሮ ያዳረሰውን መሬት በጠቅላላ በ1000 ሩብል ሊሸጡለት ይስማሙ። ዋና ነገሩ ግን ፀሐይ ከመጥለቋ ቀድሞ የተነሳበት ቦታ ተመልሶ መድረስ አለበት። መመለስ ካልቻለ ስምምነቱ ይፈርሳል። 1000 ሩብልንም ሆነ መሬቱን ያጣል ማለት ነው። ገበሬው የሚችለውን ያህል መሬት ለማዳረስ በጠዋት ተነስቶ ሩጫውን ጀመረ። በስስትና በጉጉት ቀኑን ሙሉ ያለማቋረጥ ሮጠ። ፀሐይ ከመጥለቋ በፊት ወደ መነሻው ለመመለስ የሚያስችለውን ያህል መሬት ሁሉ ለማካለል ሲሮጥ ዋለ። ያለ እረፍት፣ ያለ ምግብና ያለ ውሃ በፀሐይ ሰፊ ቦታ ለማካለል እየሮጠ የተነሳበት ቦታ በመጨረሻው ደረሰ። ያኔ ግን ከድካሙ የተነሳ ደም እየተፋ ነበረ። ተዝለፍልፎ ወደቀ። አልተነሳም፣ ሞተ። በመጨረሻ ምስኪኑ ገበሬ እዛው የወደቀበት መሬት ላይ ተቀበረ። አሁንስ ለሰው የሚያስፈልገው መሬት ምን ያህል ነው? በቁመቱ ልክ ከራስ ፀጉሩ እስከ እግሩ ድረስ 6 ጫማ ብቻ፣ እሱም መቃብሩ ነው። ይህ ሃው ማች ላንድ ዳዝ ኤ ማን ኒድ የሚለው የዝነኛው ደራሲ ሊዮ ቶልስቶይ አጭር ልቦለድ ስራ ነው። የተጻፈው በ1880ዎቹ ከመቶ ዓመታት በፊት ቢሆንም ለምንኖርባት ዘመነኛ ዓለምም የሚጠቅም አንዳች ነገር ይኖራል ብዬ ነው ያካፈልኳቸው። መስገብገብ፣ ማግበስበስ፣ አልጠግባይነት፣ ስስት የዘመናችን መገለጫ ይመስላል። አሁንስ ለሰው ምን ያህል መሬት ያስፈልገዋል ትላላችሁ?